እንደዚህ የምታምርና ቀለል ያለች ነገር እና ፒዛና ሳንዶች ይዤላችሁ መጥቻለሁ ዛሬ። አሰራሩን እንግዲህ አብረን እንሰራለን፣ አብረን ያለን። እንደዛውም ግን ደግሞ ቤተሰብ ይቅርታ አድርጉልኝ። መጀመሪያ ጊዜ ይሄንን ነገር የጀመርኩት ማለት ፒዛ ለመስራት ሳይሆን ሳንዶች ልሰራ ነው። በነገራችን ላይ ሳንዶች ይሄ ብቻ አይደለም የሰራሁት ብዙ ነበረ። ይሄኛው ግን ያስቀረሁት ለኛ ነው። ሰዎቹ ግን ይዘው የሄዱት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለሁ እግዚአብሔር ይመስገን። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ ቆንጆ የሆነችዋና ቀለል ያለች ፒዛ ቤታችን ውስጥ ሰርተን መጠቀም እንደምንችል ለማሳየት፣ እንደዛውም ደግሞ ብዙ ግብአቶች ባይኖሩንም እንኳን ፒዛ እያማረን ሳንበላ መቅረት አይቻልም እና ለምንስ ሳንበላ እንቆያለን? ለምንስ ሳንበላ እንተዋለን ብዬ ነው ዛሬ ይችን መሰለች ቆንጆ የሆነችዋና ቀለል ያለች ፒዛ ይዤላችሁ የመጣሁት ማለት ነው። አሁን እንግዲህ ፒዛዬ እንደደረሰች የምነግራችሁ። በእርግጥ በብረት ድስት ነበረ የሰራሁት ማለት ነው። ብረት ድስቷም ደግሞ ቀለል ያለች እና ትንሽ ክፍት ያለች ነገር ስለሆነች እንዳንትን ልጠቀምባት እችላለሁ። በጣም ቆንጅዬ ናት፣ ቀለል ያለች ማለት እንደ ሶንያ ነገር ናትና ስለዚህ በጣም በቀላሉ የምንጠቀምበት የምችለው። እኔ መጀመሪያ ጊዜ ሊጡን ያቦካሁት ለሳንዶች ነበረ። ሳንዶቹን ከሰራው በኋላ ሊጡ ሲቀጥ ለምንስ መጠን ያስፈልገኝ። ፒዛ ደግሞ በጣም አምሮን ነበረ፣ ለመብላት እንፈልጋለን። ሙሉ በሙሉ ግን ግብአቶቹ ቤት ውስጥ ባይኖሩትም ባለ ግብአት ደግሞ ሰርተን ፒዛችን መጠቀም እንደምንችል ስላወቅኩት ስለዚህ ለምን አንሰራም ብዬ አሰብኩ ማለት ነው። በጣም ይቅርታ እላችኋለሁ። ጋዙንም አላጸዳውም፣ ገና አላጸዳ ነው። ምክንያቱም አሁን ነው ምግቡን ሰራርቼ ጨራርሼ፣ ሰዎቹ ደግሞ የቤተሰቦቻቸው ቤት ስለሄዱ እነሱ ሲሄዱ ለምን እኛስ ታዲያ ይችን ነገር አንሰራት ሊጡ ከሚጣል ብዬ አሰብኩና እቺን ለመስራት መጣሁ ማለት ነው። ቤተሰቦች እንግዲህ እቺ ሳህን ላቀርብባት ያሰብኩትና በጣም የምወዳት እቺ ሳህን። እቺን ሳህን እኔ ብቻ ነው የሚበላበት፣ ሌላ ሰው እንዳትበሉበት ነበር የሚላቸው እና ሳህኑን ወዳታለሁ። ለምን እንደሆነ እንጃ። እና ጋይስ ይኸው ለውላት ይጓጉቷል። እቹትና ፒዛ ይደርሳለች። አውጥቼ ደግሞ አሳያችኋለሁ እና የተጠቀምኩት ግብአቶችን በዚሁ አጋጣሚ እየነገርኳችሁና ቤታችሁ ውስጥ ባለ ነገር መጠቀም እንደምትችሉት ልነግራችሁ እወዳለሁኝ። እቹትና ቤተሰብ የምትጠቀምኩት ግብአቱ ያው ሊጡን መጀመሪያ እንዳቦካሁት ነግሬያችኋለሁ። ያቦካሁት ደግሞ ጨው፣ ስኳር እና ቤኪንግ ፓውደር፣ እነዛውም ደግሞ ድምፅ እንዳይገባ ብዬ ነው ከውጭ በር ልዘጋ ሄድኩት። ጨው፣ ቤኪንግ ፓውደር፣ ስኳር እና ትንሽ ለብ ያለ ውሃ ካሜራ ነበር የተጠቀምኩት። እናንተ ደግሞ እንደዛ ተጠቅማችሁ ታቦካላችሁ። ካቦካላችሁ በኋላ ያው ትላላችሁ እንደ እጃችን ይመስለኛልና አንዳንድ ጊዜ ይቆያል የሚሉት ልጆች ማለት፣ አንዳንዴ ደግሞ በአንድ ሰዓት ውስጥም በጣም የሚቦካልናልና በዛ መልኩ አብኩተን መስራት እንችላለን ማለት ነው። ሳንዱቹ ሰርቼ እንደጨረስኩት ይሄኛውን ግን የተጠቀምኩት ቲማቲም፣ ቃሪያና ዘይቱን ነው። ከዛ ከስር ደግሞ ከፈለጋችሁ ከቻፕ መቀባት ትችላላችሁ። ከፈለጋችሁ ደግሞ ቶማቶ ሰልሳ ወይ ደግሞ ካላችሁ ከቤታችሁ የፒዛ ሰልሳ አለና እሱን መቀባት ትችላላችሁ። ትኩስ ነው አያችሁት፣ እና እሱን መቀባት ትችላላችሁ። ከላይ ደግሞ እንግዲህ እንደምታዩት ጅብን ነው ያደረኩበት ማለት ነው። በዚህ መልኩ እንግዲህ እቺን ቆንጆ የሆነችውን ፒዛ ሰርተናል ማለት ነው። አብረን እንበላለን። እና ሌላ ምግብም የሰራኋቸው ብዙ ምግቦች አሉ። ሆኖም ግን ያው እኔ ላሳያችሁ ፈለግኩት እቺ ናት እና ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት እላችኋለሁ ከሚባለው በላይ ያው ባለችኝ አቅም የሚሰራው ነገር ሁሉ እንደምታዩልኝ እና እንደምታበረታቱኝ አውቃለሁኝ። ከዚህ በኋላም ደግሞ በጥሩ ስራ በጥሩ ደስ በሚለው ሁኔታ ሰፊ በሆነ ጊዜ እመጣለሁ ብዬ አምናለሁ። ያው ታውቃላችሁ ሁላችሁም ያለነው በሰው ቤት ነው። አንደኛ ተደብቀን ነው የምንቀርጸው እንደምታውቁት፣ ሁለተኛ ደግሞ ያው
በዚህ ሰዓት ጾም ስለሆነ ረመዳኑ በጣም ከባድ ስለሆነ እንደምታውቁት ሰዓት አይኖረንም። ለዛ ይመስለኛል እንግዲህ የቾኮላ ነገር የሚሆነው እና በነገራችን ላይ በማውራት ሰዓት ራሱ በጣም የቾኮልኩ ነው የማወራው ማለት ነው። ምክንያቱም ይሄን የሆነበት አንደኛ የታይም ሴቪንግ ይሆናል፣ ሁለተኛ ደግሞ ያው ሰዎቹ ደረሰ አልደረሰ ስለሚባልና ስሎት ይከብዳል። ካሜራ መቅረጽ አይመችም ብዙ። እነዚያውም ደግሞ ብዙ ምግብ ስንሰራ ደግሞ 2 3 4 ከዛ በላይ ነው። እስከ 5 እስከ 6 ነው የሚሰራ እንደምታውቁት እስከ 7 ይሰራል እና ይህ ሁሉ ምግብ ስንሰራ ደግሞ ቦታ ራሱ አይበቃንም። በነገራችን ላይ ኩሽናዬም ደግሞ በጣም ትንሽዬ ናት። ቦታ ራሱ አይበቃም። ካሜራ ራሱ ለማስቀመጥ በጣም ነው የሚከብደው። በዛ ምክንያት እኔ ብዙ ምግቦቹን እየቀረጽኩ አይደለም። ሲመቸኝ እንደዚህ ትንሽ ፍሪ ታይም በማገኝ ሰዓት ላይ እንደዚህች አይነት ነገሮች ይዤላችሁ እመጣለሁ እላችኋለሁ። ቤተሰብ ዛሬ እንግዲህ ይህችን ሰርቻለሁ። wait give me salt. እንግዲህ ያው ጓደኞቼ እቺን አሁን እንቆርሳለን። ከቆረስን በኋላ ሌላ ሰው መጥቶብኝ ነው እና እንዳትገቡ እንዳይገቡ ካሜራ ውስጥ ብዬ ነው እና በዚህ መልኩ ቆርሰን እናቀርባለን ማለት ነው። ያው ለሌላ ሰው አይደለም የማቀርበው በነገራችን ላይ ማለት እኔና ጓደኛዬ። በእርግጥ ያው የፒዛ መቁረጫ ካላቸው ወስኖ መቁረጥ ትችላላችሁ። እሱ ሌላ በቢላ ለመቁረጥ የፈለኩት ሳህኑ ደግሞ እንዳትሰበርብኝ ብዬ እየፈረኳት ነው፣ እየሰሰጥኳት ነው። የኔ ስለሆነች ነው ስስጠት። ምክንያቱም ፕላስቲክ አይደለች የምትሰራነች የዚህ ብርጭቆ የሚባለው እሱ ስለሆነች እንትን ትላለች ብዬ ነው። ክሽ ካለች አንዴ እንግዲህ እንደምታውቁት ትሰበራለች እና በጣም ነው የምወዳት። እሷ ነው ሌላ ሰው እንዲነካብኝ አልፈልግም ማለት ነው። በዚህ ሌላ ሰው ራሱ ሲወስዳት የኔ እኮ ናት ትላለች ማለት ነው። ልክ እንደጻለች እና ወዳታለሁ ለወደ አላውቅም የኔ እኮ ናት ነው የምለው እንደጻለች ማለት ነው። እና ሰዎቹ እንግዲህ ደምቦታል እና እሷ ናት አትንኩባት ነው የሚባለው ማለት ነው። እና ቤተሰብ እንግዲህ ለመቁረስ ደግሞ ምን ነው ታዲያ ተቸገርሽ እንዳትሉ ይቢያል። ይሄው ትኩስ ስለሆነ በጣም ነው የሚያቃጥለው። ነግራችሁ አልችልም። በጣም ያቃጥላል። ትኩስ ነው ይፋጃል ነው የምላችሁ። ግን ትንሽ በትንሹ ቆርሼ ላሳያችሁና ከዛ በኋላ ደግሞ ትንሽ ሲበረድ ወይ ደግሞ ሲቀዘቅዝ ቆርሳለሁ እንጂ በጣም ነው የሚፋጀው ማለት ነው። ትክትና ለምን ፒዛ ያምረኛል ልብላሳ የምር በጣም ነው የምጣፈጠው። በእርግጥ ያው ስበላ ካሜራ ላይ አልገባሁም። ይጣፍጣል። ከላይ በልቻለሁ። በኋላ ብቻ እኔ ራሴን የሚበላ እንግዲህ ቤተሰብ በዚሁ መልኩ በቻልኩት አቅም ይዤ እመጣለሁ። በቻልኩት አቅም ማለት ነው። ብዙውን ጊዜ ያው መሰረቱ ባይመቸኝም በሚመቸኝ ሰዓት ላይ እንደዚህ ይዤ እመጣለሁ። እስከዛ ድረስ እስኪንገናኝ ድረስ የእግዚአብሔር ሰላም፣ ፍቅር፣ ደስታ ሁሌም ከእናንተ ከቤታችሁ አይለይ እያልኩኝ እንደዛውም ደግሞ ሙስሊም እህቶቻችንና ወንድሞቻችን ረመዳን ከሪም እያልኳቸው እንደዛውም ደግሞ ይህ ሰዓት እንግዲህ የፍጡር ሰዓት ነው። ሰዓቱ ደርሷል እና እንግዲህ በሰላም እንደዋላችሁት በሰላም እንግዲህ እግዚአብሔር ደግሞ ለፊችው ደቂቃውና ሰከንዷን ጠብቆ ያደርሳችሁ። እንደዛውም የእኛም ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ሁላችንም ያው ተዋሕዶ ልጆች በዚህ ሰዓት ጾም ላይ ነው ያለ ነው። እኔ እንኳን ጾም መጥቶ ስነግራችሁ ምክንያቱም ምግብም ሰራለሁ ብዙ ነገር ስለሆነ ያው እንትን ማለት እየቀማመስኩ ስለምሰራ ምንም ነገር ለመጾም አልተመቸኝም። ለዛ አልጾምም እና ሀገሬ ገብቼ ደግሞ እግዚአብሔር አምላክ ፈቀደልኝ ድንግል ቤት ካለችው በሰላም ለመጾም ያብቃኝ ብዬ አምናለሁኝ። ያብቃኛልም ብዬ አስባለሁ እና እስከዛ ድረስ እንግዲህ ሰላም ነው። እኛንም ደግሞ እግዚአብሔር አምላክ ጾም መያዣውን ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ እናቱ ከድንግል ማርያም እስከነ ድንግል ማርያም ከእናቱ ሁላችንም እንግዲህ መጨረሻውን ደግሞ ቀሪ ጊዜያችን ፈጣሪ ያሳየን እና መልካም ጊዜ ያደርግልን።
ይህንን ዘመን የሰላም የፍቅር የደስታ ያድርግልን። ጾሙ ደግሞ የደስታ ያድርግልን። ሁላችንም በደስታ ጾማችን ጾመን የምንጨርስና መጨረሻውን ደግሞ እግዚአብሔር ያሳየላችኋለሁ። እስከዛ ድረስ ወዳችኋለሁ። ደህና ሁኑልኝ። መልካም ጊዜ ይሁንላችሁ ባይ